ተሾመ ጋሽ ተሾመ ጋሽ ተሾመ ጋሽ ተሾመ ጋሽ ተሾመ ሰላም እንዴት አላችሁልኝ የኔ ቆንጆች የኔ ብልሆች ዛሬ ደግሞ የእናንተው ጋሽ ተሾመ አንድ በጣም ደስ የሚል ተረት ይዤላችሁ መጥቻለሁ። እስቲ ሁላችሁም ቀረብ በሉ፣ ሰብሰብ በሉ። ዛሬ የምነግራችሁ ታሪክ ስለ አንድ በጣም ታታሪ ግን ደግሞ እንቅልፍ ስለሚወድ ጓደኛችሁ ነው። ስሙ ማን ነበር? አዎ ያዕቆብ ይባላል። ይህ ያዕቆብ ልክ እንደናንተ ትምህርት ቤት መሄድ የሚወድ የሚያምር ዩኒፎርም ያለው ጎበዝ ልጅ ነው። ግን አንድ ቀን ምን እንደተፈጠረ ታውቃላችሁ? እስቲ አብረን እንየው። ተረት ከዕለታት አንድ ቀን በተዋቡ ተራራዎች በተከበበች አንዲት ትንሽ የኢትዮጵያ መንደር ውስጥ ያዕቆብ የሚባል ልጅ ይኖር ነበር። ያዕቆብ በጣም ደግና ትሁት ልጅ ነው። ነገር ግን አንድ ችግር ነበረው። እንቅልፍ በጣም ይወዳል። ያዕቆብ በመንደር ውስጥ ያለችው ትንሽ ትምህርት ቤት የደወል ኃላፊ ነበር። በየቀኑ ማለዳ ተነስቶ ደወሉን በመምታት መንደሩን መቀስቀስና ልጆች ወደ ትምህርት ቤት እንዲሄዱ ማድረግ የእሱ ድርሻ ነበር። አንድ ቀን ማለዳ ግን ፀሐይ ወጥታ ወፎቹ መዘመር ሲጀምሩ ያዕቆብ ገና አልተነሳም ነበር። በጣም ጥልቅ እንቅልፍ ውስጥ ሆኖ በሕልሙ ከደመናዎች ጋር ሲጫወት ነበር። የመንደሩ ልጆች ሁሉ ተሰብስበው ዛሬ ለምን ደወሉ አልተደወለም ብለው ተጨነቁ። የያዕቆብ ታናሽ እህትና ጓደኞቹ ወደ እሱ ቤት ሄዱ። በመስኮት ሲያዩት ያዕቆብ አሁንም ተኝቷል። በዚህ ጊዜ ሁሉም በአንድነት ሆነው ይዘፍኑለት ጀመር። ወንድሜ ያዕቆብ ወንድሜ ያዕቆብ ተኝተሃል ወይ ተኝተሃል ወይ ደወሉ ተደወለ ደወሉ ተደወለ ተነሳ ዲንግ ዶንግ ዶንግ ዲንግ ዶንግ ዶንግ። ያዕቆብ በሕልሙ ውስጥ ሆኖ የጓደኞቹን ድምፅ እና የደወሉን ዲንግ ዳንግ የሚል ድምፅ ሰማ። በድንገት ደወሉ ብሎ ደንግጦ ተነሳ። ጊዜ እንደሌለው ስለተረዳ በፍጥነት አልጋውን አነጣጠፈ፣ ፊቱን ተታጠበ፣ ንጹሕ የትምህርት ቤት ዩኒፎርሙን ለበሰ። ዩኒፎርሙ በጣም ያምርበት ነበር። ሹራውን አስተካክሎ እና ቦርሳውን በትከሻው አዝሎ ወደ ደወሉ ቦታ በሩጫ ሄደ። ሮጦ ወደ ደወሉ ቦታ ሄደና በኃይል ደወለው። መንደሩ በሙሉ በደወሉ ድምፅ ተቀሰቀሰ። ያዕቆብም ፈገግ ብሎ ጓደኞቹን ስላነቃችሁኝ አመሰግናለሁ፣ አሁን ሁላችንም ወደ ትምህርት ቤት አላቸው። ከዚያ ቀን ጀምሮ ያዕቆብ ማለዳ ተነስቶ ደወሉን መምታት ብቻ ሳይሆን ሌሎችንም የሚቀሰቅስ ጎበዝ ልጅ ሆነ።